ትልቅ ሰረገላ፣ አንድ ትልቅ ተቋም እና ወደ ተለያየ አቅጣጫ የሚጎትቱ ጉልበታም ፈረሶች፣ አንደኛው ወደ ምስራቅ ሌላኛው ወደ ምዕራብ። ውጤቱስ? ሰረገላው መቆም ብቻ ሳይሆን ሊሰባበር ተቃርበዋል። ዛሬ በቤተ ክርስቲያናችን በርካታ ማህበራት ይበቅላሉ። አንዳንዶች የቤተ ክርስቲያን ክንፎች ይሏቸዋል፣ ሌሎች ደግሞ የውስጥ ደዌ። ጉልበታቸው ተራራ የሚንድ አቅማቸው ሰማይ የሚነካ ወጣቶች፣ ነገር ግን ልጓም ያጡ የዱር ፈረሶች እየሆኑ ይሆን? ሰላም ጤና ይስጥልኝ የዝግጅታችን ተከታታዮች፣ ዛሬ ማህበራት ለቤተ ክርስቲያን አቅም ወይስ ሸክም በሚለው ርዕስ ላይ በጥልቀት እንመክራለን። ውይይቱ ሳይንሳዊ፣ መንፈሳዊና ስልታዊ ነው። ከመጀመራችን በፊት ግን እንዲህ ያሉ የቤተ ክርስቲያን ሕይወት የሚነኩ ዝግጅቶች ለብዙዎች እንዲደርሱ ሰብስክራይብ በማድረግ የደውል ምልክቷን በመጫንና ይህን ቪዲዮ ሼር በማድረግ ቤተሰብ ይሁኑ። አብራችሁን ቆዩ። በአንድ ሰፊ ሀገር ውስጥ ንጉሥ ለጉዞ የሚጠቀሙበት አንድ ትልቅና ያጌጠ ሰረገላ ነበረ። ይህ ሰረገላ ቤተክርስቲያን ናት። ነገር ግን ሰረገላውን የሚስቡት ፈረሶች ስላረጁ ጉዞ ተጓተተ። ይህን ያዩ የአገሪቱ ወጣቶች በቅናት ተነሳሱ። ከየጫካውና ከየሜዳው እጅግ ጉልበት ያላቸው የጠገቡና ፈጣን የዱር ፈረሶች አምጥተው ጠመዱ። እነዚህ ፈረሶች ማህበራት ናቸው። ጉልበታቸው እሳት ነው። ነገር ግን ስርዓት አልነበራቸውም። አንደኛው ሲዘል ሌላኛው ይረግጣል። ሰረገላው ወደፊት መሄድ ሲገባው በአንድ ቦታ ይሽከረከር ጀመር። የአስተዳዳሪው ቁጣ ነደደ። እነዚህ ፈረሶችን አባሯቸው፣ ሰረገላውን ሊሰብሩት ነው ሲል ወሰነ። ያኔ ነው አንድ ጠቢብ ሽማግሌ መጣው። ወዳጄ ሆይ ትልቅ ስህተት ልትሰራ ነው። እነዚህ ፈረሶች እኮ ሀብት ናቸው። ችግሩ ጉልበታቸው ላይ ሳይሆን ልጓማቸው ላይ ነው። መፍትሄው ማባረር ሳይሆን ማደራጀት ነው አለው። ሽማግሌው 3 መመሪያዎችን ሰጡ። 1 ቀንበር፣ ጠንካራ ልጓም እና 1 አቅጣጫ። ከዚህ ምሳሌያዊ ታሪክ ወጣ ብለን ወደ ገሃዱ ዓለም ስንመጣ የማህበራት መብዛት በቤተ ክርስቲያን ውስጥ ትልቅ የክርክር አጀንዳ ሆኖ እናገኘዋለን። ለምን? አንደኛው ምክንያት የዓላማ መሳት ነው። ብዙ ማህበራት ወንጌልን ለማስፋፋት በሚል ስም ይነሱና ውሎ ሲያደርግን የማህበሩ መስራች ወይም ሰባኪ ወደ ማምለክ ይሸጋግራሉ። ምዕመናኑ የክርስቶስ ነኝ ከማለት ይልቅ የዚህ ማህበር አባል ነኝ ማለትን እንደ ጽድቅ ይቆጥረዋል። ይህ ደግሞ ሰረገላው በአንድ ቦታ እንዲሽከረከር ያደርገዋል። ሌላውና ዋነኛው ደግሞ የሀብት ሽሚያ ነው። ማህበራት ከቤተ ክርስቲያን ይልቅ የራሳቸውን ካዝና ያደልባሉ። ምዕመናኑም አስራት በኩራቱን ለደብሩ መስጠት ትቶ ለሚወደው ማህበር ሲሰጥ አጥቢያ ቤተ ክርስቲያን ትዳከማለች። በሌላ በኩል ግን ማህበራት አስፈላጊ ናቸው የሚሉ ወገኖች ጠንካራ መከራከሪያ ያላቸው። ሰንበት ትምህርት ቤቶች በቢሮክራሲ ሲደነዝዙ፣ ማህበራት ግን እንደ ፈጣን ፈረስ ክፍተቱን ይሞላሉ ይላሉ። ለጎዳና ተዳዳሪዎች፣ ለሕክምና አገልግሎትና ለሚዲያ ስራዎች ማህበራት ያላቸው ተለዋዋጭነት ለቤተ ክርስቲያን ትልቅ አቅም መሆኑ አይካድም። ታዲያ መፍትሄው ምንድነው? ያ የታሪኩ ሽማግሌ እንደተናገረው ልጓሙና ቀንበሩ መበጀት አለበት። ይህም በ3 ዋና ዋና ስልታዊ እርምጃዎች ይገለጻል። አንደኛ፣ የመዋቅር ውህደት። ማንኛውም ማህበር ራሱን ችሎ መኖር የለበትም። በሰበካ ጉባኤ ወይም በሰንበት ትምህርት ቤት ስር እንደ አንድ የሥራ ክፍል መመዝገብና መመራት አለበት። እኛ እና ቤተ ክርስቲያን የሚለው መንፈስ ጠፍቶ እኛ የቤተ ክርስቲያን አካል ነን የሚለው ሊነግስ ይገባል። ሁለተኛ፣ የፋይናንስ ኦዲትና ግልጽነት። በማህበር ስም የሚሰበሰብ ገንዘብ በሙሉ በቤተ ክርስቲያን እውቅና ባለው የባንክ ሂሳብ መግባትና በየዓመቱ በኦዲተር መመርመር አለበት። ግለሰብ ኪስ የሚገባ ገንዘብ ካለ
ማህበሩ ልጓም አልባ ፈረስ ነውና መቆም አለበት። ሶስተኛ የአገልግሎት ወሰን ማበጀት። ማህበራት ከሰንበት ትምህርት ቤቱ ጋር እንዳይጋጩ የሥራ ክፍፍል ሊኖራቸው ይገባል። ሰንበት ትምህርት ቤቱ ዋናውን የትምህርትና የዜማ ሥራ ሲሰራ፣ ማህበራት ደግሞ ሰንበት ትምህርት ቤቱ የማይደርስባቸውን ማህበራዊ አገልግሎቶች ላይ ትኩረት እንዲያደርጉ መደረግ አለበት። በመጨረሻም ችግሩ የማህበራት መብዛት ሳይሆን የሥርዓት አልባነት ነው። ማህበራት እንደ ፈረስ ናቸው። ሰንበት ትምህርት ቤትና ሰበካ ጉባኤ ደግሞ ልጓም ናቸው። ፈረሱ ያለ ልጓም ከሄደ ገደል ይገባል። ልጓሙ ብቻውን ደግሞ ያለ ፈረስ ጉልበት ጉዞ የለውም። ስለዚህ ማህበራትን ማፍረስ ቤተክርስቲያንን አቅም ማሳጣት ነው። መፍትሄው ሁሉም ወደ ስርዓት ማስገባትና ወደ አንድ አቅጣጫ እንዲሳቡ ማድረግ ነው። ያን ጊዜ ቤተክርስቲያናችን እንደ መብረቅ ትምዘገዘጋለች፣ ተራራውም እንደ ሜዳ ታቋርጣለች። ክቡራን ተመልካቾቻችን ዛሬ የተማርነው ቁም ነገር ለሁላችንም ነው። ቤተክርስቲያንን ስም የምናደርገው ማናቸውንም እንቅስቃሴ ለክርስቶስ አካል አንድነት እንጂ ለግልዝና መሆን የለበትም። ይህንን ቪዲዮ ሼር በማድረግ ለብዙዎች ይድረስ። አስተያየቶንም በኮሜንት መስጫው ላይ ያጋሩን። በቀጣይ ዝግጅት እስክንገናኝ ቸር ሰንብቱ።